ዶሮ ወጥ አልሰራሽም በሚል ሰበብ ሚስቱን የገደለው አባወራ ቅጣት ውሳኔ ተሰጠው። ድርጊቱ አማራ ክልል ሰሜን ሸዋ ዞን ፍታል ከተማ ቀበሌ 01 የተፈጸመ ነው። በትዳር ሕይወት ውስጥ ግጭቶች ሊፈጠሩ ቢችሉም መጨረሻዎቹ እንዲህ ይዘገንናል ተብሎ አይታሰብም። በሰሜን ሸዋ ዞን ፍታል ከተማ ውስጥ የሚኖሩ የአቶ ቦጋለ ኃይሉና የወይዘሮ አባይቱ ከበደ ትዳር ለዓመታት በአካባቢው ነዋሪዎች ዘንድ አርአያነትና በምሳሌነት የሚጠቀስ ነበር። ሆኖም ሰኔ 1 2017 ዓ.ም የተከሰተው ድንገተኛ ክስተት ያን ሁሉ ዓመት የተገነባው ክብርና ፍቅር በአንድ ጀንበር አፈረሰው። የ75 ዓመቱ አዛውንት ከገበያ የገዟትን አንዲት ዶሮ የባለቤታቸውን ሕይወት ለመቅጠፍ ሰበብ ትሆናለች ብሎ የገመተም ማንም አልነበረም ተብሏል። ፍታል ከተማ በአየር ንብረቷ በሰላማዊ ነዋሪዎቿ ትታወቃለች። አቶ ቦጋለ ኃይሉ በዚች ከተማ የ01 ቀበሌ ውስጥ ለብዙ ዓመታት በክብሩ የኖሩ አባት ናቸው። ከባለቤታቸው ከወይዘሮ አባይቱ ጋር ያሳለፉት የትዳር ዘመን ረዥም ከመሆኑም በላይ በመካከላቸው የነበረው መከባበር ለጎረቤት ሁሉ መነጋገሪያ ነበር ተብሏል። እንደ ቦጋለና አባይቱ ይሁንላችሁ ተብሎ እስከ መመረቅ ደርሰውም ነበር ተብሏል። ዶሮ ገዝተው ወደ ቤት ሲገቡ ምሽቱ እንዲህ ጭልምልም ያለ በዕለቱ አቶ ቦጋለ ከገበያ አንድ እንደሚሆን ቅንጣት ታክል ጥርጣሬ አልነበራቸውም። ሰዓቱ ምሽት 11 ሰዓት ነው። አቶ ቦጋለ የዶሮ ወጥ ናፍቋቸው ስለነበር ባለቤታቸው አባይቱ ዛሬ ዶሮ አምሮኛል ስሪልኝ የሚል ጥብቅ ትዕዛዝ ሰጡ ተብሏል። ሆኖም ወይዘሮ አባይቱ የቤቱን ሁኔታ ያውቁታል። ዶሮ ለመስራት ሽንኩርት፣ ቅመም፣ ቅቤና ረዥም ጊዜ እንደሚያስፈልግ በመጥቀስ ዶሮ ዝም ብሎ አይሰራም፣ ግብአቶች ያስፈልጋሉ ብለዋል። ያንን ሳታሟላ እንዲህ ማለትህ ተገቢ አይደለም በማለት መለሱላቸው ተብሏል። ይህ መልስ በአቶ ቦጋለ ልብ ውስጥ ያልተጠበቁ ቁጣን ቀሰቀሰ። ድምፃቸው ተሰምቶ የማይታወቁ ባልና ሚስቱ መጮህ ጀመሩ። ጭቅጭቁ ከዶሮ አልፎ ወደ ቀድሞ ቂሞችና ንግግሮች ተሸጋገረ። ድምፁ ርቆ ስለተሰማ ጎረቤቶች ደንግጠው ወደ ቤታቸው በመግባት ተው አቶ ቦጋለ፣ ተይ ወይዘሮ አባይቱ በማለት ገላገሏቸው። አቶ ቦጋለ ግን ቁጣቸው አልበረደም ነበር። ቤቱን ለቀው ወጡ። ሲወጡ ግን በደብተር ቁጥር ኤል 334021 የተመዘገበ ማክራፍ ሽጉጣቸውን ይዘው ነበር። ወደ መጠጥ ቤት በመሄድም ንዴታቸውን በሚያባብስ መልኩ መጠጥ ቀመሱ። አቶ ቦጋለ ከምሽቱ 6 ሰዓት ገደማ ወደ ቤት ተመለሱ። ዶሮዋ ታርዳ ወጥ ትሆናለች ብለው ቢጠብቁም ወይዘሮ አባይቱ ግን ስራቸውን ቀጥለው ወተት እያለቡ ነበር። ይህን ሲያዩ አቶ ቦጋለ ንዴት ጣሪያ ነካ። ያን ፍቅር አጋራቸውን የልጆቻቸውን እናት እንደ ጠላት ተመለከቷት። መለስ ብለው ማሰብ ተሳናቸው። የያዙትን ማካሮፍ ሽጉጥ መዘው ወተት እያለቡ በነበሩ ባለቤታቸው ላይ አከታትለው 3 ጊዜ ተኮሱ። የከተማዋን የጸጥታ ድምፅ ሰበረው። ወይዘሮ አባይቱ በ3 ጥይት ተመተው በደም ተጥለቅልቀው ወደቁ። ጎጆዋ በፍጥነት ወደ ፍታል ጤና ጣቢያ ቢወሰዱም በደረሰባቸው ከባድ ጉዳት ምክንያት ሕይወታቸው አልፏል። ፖሊስ አስከሬኑን ወደ አቤት ሆስፒታል በመላክ ባደረገው ምርመራ 3 በዶሮ ምክንያት የፈረሰው ጎጆ የሰውነት ክፍሎቻቸው ላይ የጥይት ማረፉንና ለሞት ምክንያት መሆኑን አረጋገጠ። ለዓመታት በሰላም የኖረው ቤት በደም ተጨማለቀ። ፍርድ ቤቱ መታየት ጀመረ። አቃቢ ጉዳዩ በሰሜን ሸዋ ዞን ከፍተኛ ሕግ ዳዊት ንጉሴና ዳንኤል በቂ ማስረጃዎችን በማቅረብ አቶ ቦጋለ ላይ በከባድ የሰው መግደል ወንጀል ክስ መሰረተ። ህዳር 19 ቀን 2018 ዓ.ም ፍርድ ቤቱ በዋለው ችሎት የ75 ዓመቱ አረጋዊ ቦጋለ ኃይሉ ሙሉ በሙሉ ጥፋተኛ መሆናቸው አረጋገጠ። በዕድሜያቸው ምክንያት ሊታሰብላቸው ቢችልም የወንጀሉ ክብደት ግን በ19 ዓመት ጽኑ እስራት እንዲቀጡ አስገደደ። የተደመደመው ይህ አሳዛኝ ታሪክ በዶሮ ናፍቆት ተጀምሮ በደም ለንዴትና ለቁጣ ቦታ መስጠት ምን ያህል ዋጋ እንደሚያስከፍል ለከተማው ሰው ትልቅ መማሪያ ሆኖ አልፏል። ትዕግስት በሌለበት ቤት ውስጥ ፍቅርም ሆነ ክብር ቦታ አይኖራቸውም። አቶ ቦጋለ ኃይሉ ቀሪ ዘመናቸውን በጸጸትና ወህኒ ቤት እንዲያሳልፉ የተፈረደባቸው አንዲት ዶሮን ሰበብ አድርገው በቁጣቸው መቆጣጠር ባለመቻላቸው ነው። ይህ የወንጀል ጉዳይ ለሁላችንም የሚያስተምርና የሚያስጠነቅቅ ታሪክ ነው ሲል ፖሊስ እርምጃውን ጋዜጣ ጠቅሶ የክልሉ ፖሊስ ኮሚሽን የሕዝብ ግንኙነት ኮሚኒኬሽን ዘግቧል። ይህን መረጃ ካዳመጣችሁ በኋላ ውድ የዩቲዩብ ተከታዮች ሰብስክራይብ በመፎሎው በማድረግ ሀሳባችሁን አጋሩ።